ይሁንና መለስ ግን ለሀገር በጣም ትልቅ ሰው ናቸው። በሆነ ቦታ የሆነ ሰው የሆነ አካል የሆነ ስህተት ሰርቶ እቺ ታላቅ ሀገር እንዳትፈርስ እጠነቀቃለሁ እሰጋለሁ ነበር። ብሔራዊ ሙዚየምን አሳልፈ ይስጠን። ከዛ ብዙም ሳይቆይ ወደ አቶ ስዩም መስፍን ቢሮ እጠራለሁ። እዚያ ስሄድ ብዙ በደል እየፈጸመብን ስለሆነ ቀጥታችሁ አሳውቁን። እሺ ስሜ ተስፋዬ ፍቻላ ይባላል። በኢትዮጵያ ሽግግር መንግስት የባህልና ስፖርት ጉዳይ ምክትል ሚኒስትር ነበርኩ። ዛሬ ከእናንተ ጋር መካፈል የምፈልገው በዚያን ዘመን የተሳተፍኩባቸውን ውጤታማም የሆንኩባቸውን አንዳንድም ደግሞ ያልሆንኩባቸውን አንዳንድ ነገሮችን እያነሳው ስለ ሀገርም ከእናንተ ጋር ለመካፈል ነው የቀረብኩት። አሜሪካ በአንድ ወቅት ከሳውት ጉዳዩን አቶ መለስ ዜናዊ እንዳቋረጡት ይነገራል። ጉዳዩ ምን ነበር? ይሄ በጣም ከባድ ነገር ነው እያነሳ ያለው። ይሄ ጉዳይ ከአንድ ትልቅ መንግስት በዓለም ላይ ትልቅ ከሚባል መንግስት በአንድ ወቅት መሪ ከነበረ ለኛ ጠቅላይ ሚኒስትር ደብዳቤ የተጻፈበት ጉዳይ ነው። ምክትል ሚኒስትራቸው ተስፋዬ ፍቻላ እንዲህ አድርጎናል ተብሎ አንደኛ ለሀገሪቱ ጠቅላይ ሚኒስትር ለኢትዮጵያ ጠቅላይ ሚኒስትር እኔን በመክሰስ ሁለተኛ ለውጭ ጉዳይ ሚኒስትሩ ለአቶ ስዩም መስፍን ደብዳቤ ከዚያው መንግስት ከፓርላማ አባል እንድጻፍ ያደረገ ጉዳይ ነው። ጉዳዩ ምንድነው? የኢትዮጵያን ብሔራዊ ሙዚየም በበላይነት እንመራለን የሚል አካል መጣ ከውጪ እና ከዚያ እኔ ዲፕሎማቲካሊ መናገር ነበረብኝ። በጣም አድርገን እናከብራቸዋለን፣ እንወዳቸዋለን። ከኢትዮጵያ ሀገራችን ጋር ሲሰሩ የቆያችሁት ነገር ሁሉ እንደ ኢትዮጵያዊ ባለስልጣን እንደ መንግስትም ኢትዮጵያን ሕዝብ ወክዬ በጣም ላመሰግናችሁ እወዳለሁ። ብሔራዊ ሙዚየም ግን ለኛ የሶቨሬኒቲ ጉዳይ ነው። የአንዲት ሉዓላዊት ሀገር ክብር ጉዳይ ነው። እነ ሉሲን የመሰሉ ያን ጊዜ በነበረኝ እይታ ማለት ነው። እነ ሉሲን የመሰሉ በሰው ዘር ታሪክ ውስጥ የመጀመሪያውን ቦታ የያዙ ልዩ ልዩ ዲስከቨሪስ ግኝቶች እየተገኙበት ያለ ስለሆነ ብሔራዊ ሙዚየምም የሀገራችንም ሲምቦል ስለሆነ የኢትዮጵያ ሲምቦል ስለሆነ ይህንን ሙዚየም ለውጭ አካል ሃንድ ኦቨር ማድረግ አልችልም። በጣም ይህ ሀገርን ማስደፈር ነው። የሀገርን መንግስትም ማስደፈር የሀገርንም ህዝብ ማስደፈር ነው። አልችልም። በጣም ፖላይትሊ በጣም በጥሩ ቋንቋ እነጋ የመጡትን እንግዳ ምን አይነት ሁኔታ አሸኘዋቸው። ከዛ በኋላ ነው እሱ ማን ሆነና እኛን እንደዚህ የሚያሳፍረን ማን ነው እሱ ተብሎ እኔ ሳላቅ ለጠቅላይ ሚኒስትር መለስ ዜናዊ ደብዳቤ ተጽፎ እጠራለሁ። ገባ ወደ ዙፋናቸው ወደ ጠቅላይ ሚኒስትር መለስ ዙፋን ገባ። ሰላም ተባባል። እግዚአብሔር ይባርካቸው። በእውነት መለስን በጣም አሁን ዘመን ስላለፈ ጊዜ ስላለፈ ሰዎች በተለያየ ሁኔታ ነገ አንተም ስትወርቅ የተለያየ ነገር ይነገራል። እሱ ችግር የለም። እኔንም ስንት ዋጋ ከፈልኩትን ሰው ሁሉ ከስልጣን ያልሆነ ስም ተሰጥቶኝ እንድባረር ሁሉ አድርገዋል። ይሁንና መለስ ግን ለሀገር በጣም ትልቅ ሰው ናቸው። በጣም የማከብራቸው የማደንቃቸው ሰው ናቸው። ሁሉ ጊዜ ከኔ ጋር በተገናኘን ቁጥር እቺ ሀገር እንዳትፈርስ በጣም ከፍተኛ ጥንቃቄ ያደርጉ ነበር። ይህንን አውቃለሁ። በእግዚአብሔር ፊት ሆኜ ነው። በሆነ ቦታ የሆነ ሰው የሆነ አካል የሆነ ስህተት ሰርቶ እቺ ታላቅ ሀገር እንዳትፈርስ እጠነቀቃለሁ፣ እሰጋለሁ ነበር። የኢትዮጵያውያን ያለፉ የብዙ ትውልዶቻችን የጋራ ጥያቄ ያሁንም ትውልድ የጋራ ጥያቄ ሆነ ትልቅ ቁጭት ያለበትን የአባይን ግድብ አስጀምረዋል። ስለዚህ የሀገር ህዝብ የሌላውን አላወራም። የኢትዮጵያ ህዝብ ጠቅላይ ሚኒስትር መለስን ይቅር ብላቸው በጣም ደስ ይለኛል። ይቅር ብባሉኝ ሰውዬ፣ ምክንያቱም ወደ ታሪካችን ገብተዋልና እና ከዛ በኋላ ነገርኳቸው። እንደ
አስጠሩኝ። ከዛ ሄድኩ። ከዛ በኋላ እኔን ፍቼው ነበር የሚሉት እስከ ተጣላንበት ጊዜ ድረስ። እኔ በጣም ኃይለኛ የፖለቲካ ነገር አንስቼ ነው የተጣላሁትና ከድርጅት የወጣሁት። ሰው ያውቃል፣ የሚያውቅ ያውቃል፣ የማያውቅ አያውቅም። እና ፍቾ ምን ሆነሽ ነው ከአሜሪካኖች ጋር የተጣላሽው አለኝ። ወዲ ዘናቢ ቁጭ በል አስረዳሃለሁ፣ ጓደኛሞች ነን። ይኸውልህ አንተ እኔን የሾምከኝ አንተን፣ ያን ጊዜ እሱ ፕሬዝደንት ነበር፣ የሀገርን ፕሬዝደንት አንተን ጠቅላይ ሚኒስትርን መንግስት የኢትዮጵያን መንግስትና ኢትዮጵያን እንድሸጥ አይደለም። አንተ ነን እዚያ የሾምከኝ። እኔ I have to defend my president, my prime minister, okay, my government and the nation itself. I am there to defend you and my nation too. ይሁን ታሪኩ እንደዚህ ነው። ብሔራዊ ሙዚየምን አሳልፈህ ስጠን አሉ። አይደለም በጣም እንወዳቸዋለን፣ እናከብራቸዋለን። ግን ስቴክ ያላቸው የብሪቲሽ ስኮላርስ ይመጣሉ፣ የጃፓን ስኮላርስ ይመጣሉ፣ የራሽያን ስኮላርስ ይመጣሉ፣ የፈረንሳይ ስኮላርስ ይመጣሉ፣ የጀርመን ስኮላርስ ይመጣሉ፣ የጣሊያን ስኮላርስ ይመጣሉ። የነዚህ ሁሉ ስቴክ አለበት ብሔራዊ ሙዚየም። የኛ ስቴክ ሆልደሮቻችን ናቸው። በተለያየ መንገድ በዚህ ብሔራዊ ሙዚየም ውስጥ ኮንትሪቢዩት ያደረጉ ናቸው። እንደውም አዲስ አበባ ዩኒቨርሲቲ በጣም ትልቅ ኮንትሪቢዩሽን ያለው ተቋም ነው። ስለዚህ እኔ ለአንድ ተቋም አሳልፈ ይህን ብሔራዊ ሙዚየም አልሰጥም። የሀገረ የሶቨሬኒቲ ጉዳይ ነው። ነገር ግን በፊት ትመጡ እንደነበረው ሁሉ እንደ ስኮላርስ ኑና ተመራመሩ፣ የምትፈልጉትን ቴክኖሎጂም አምጡልን፣ እናንተም ኑልን። you are welcome, please come, you are so respected and Ethiopian, it's you are our eternal friends. እንደዚህ ቋንቋ ነው እንተናገር። እንደዚህ ነበር ያልኳቸው። ሌላ ምንም ያልኩት ነገር የለም። ከዛ በኋላ ሳቁና ፍቹ ከማን ጋር እንደተጣላ ታውቃለህ ወይ አሉኝ። አይ ስትልም ማለት ነው ወዲ ዘናዊ ያልኩት። ያው አንተ ነው ምን ባባለው እዛ አይ እንዴ ያውለ ትልቁን በዓለም ላይ ትልቁን የስለላ መዋቅር ፋይናንስ ከሚያደርግ ቤተሰብ ጋር ነው የተጣላው። ለመለስከው መልስ ግን እኔኑ በጣም ነው ደስ ያሰኘኝ። በጣም ተንኮል ጨብጦኝ እኔ መልስ ሰጣቸዋለሁ፣ አንተ አትቸገር። ተለያየን። ከዛ ብዙም ሳይቆይ ወደ አቶ ስዩም መስፍን ቢሮ እጠራለሁ። እዚያ ሴት የአንድ ፓርላማ አባል ሴት ምክትል ሚኒስትራቸው ተስፋዬ ፍቻላ እንዲህ ስላደረገ ብዙ በደል እየፈጸመብን ስለሆነ ቀጥታችሁ አሳውቁን። የምን ደብዳቤ የፓርላማ አባል የጻፈችውን አቶ ስዩም ይሰጠኛል። ከዛ በኋላ ቆመም ያው ጓደኛ ከጓደኛ ጋር እንደሚያወራው ልክ እዚያ እንዳስረዳሁት እነሱም አስረዳሁት እና በጣም ደስ አለው። አልተቃወመኝም ነው። ከዚያ ራሴ ደብዳቤ አዘጋጅተህ አምጣን እፈርማለሁ። ምላሽ we welcome all American scholars as they have been contributing to our overall life, including the Ethiopian National Museum, but it's a question of our sovereignty to hand over Ethiopian National Museum to specific university. We cannot hand over. That doesn't mean that we don't recognize you. It doesn't mean we recognize you. Please come, as you have been doing so far. But it's hard to hand over our national museum to your university. Sorry. እንደዚህ ነው ከኢትዮጵያዊ ሶቨሬኒቲ ጋር አያይዘን ነው የጻፍነው። ምክንያቱም በእኛ ልብ ውስጥ እኔ ድሪም የማረጋት ኢትዮጵያ አለች፣ አሁንም አለች። ገብተዋል። ኢትዮጵያ እኔ ይኸውልህ እናትና አባቴ ሲዳማዎች ናቸው። ሲዳሞችን በጣም እወዳለሁ።
ልክ እንደዚያው ኦሮሞችን እንደዚያ እወዳለሁ፣ አማሮችን እንደዚያ እወዳለሁ። የመውደድ ግዴታ አለብኝ። ትግሬዎችን፣ አፋሮችን፣ ጋምቤላዎችን፣ ቤኒሻንጉል ከምባታዎችን፣ ወላይቶችን፣ ባስኬቶችን፣ የኢትዮጵያን ሕዝብ ሁሉ እንደ ሲዳማ ካልወደድኩ እኔ ጸረ ኢትዮጵያ ነኝ። ገብቶኝም ሳይገባኝም ጸረ ኢትዮጵያ ነኝ። ምክንያቱም ኢትዮጵያ የነዚህ ሁሉ እናት ነች። ልክ በአንድ ቤት ውስጥ እንዳሉ ልጆች ማለት ነው። 5 ልጆች ቢኖሩ በአንድ ቤት 5ቱም የተለያየ ፍላጎትን የተለያየ ባህሪ ያላቸው፣ ግን ያ ሰው አባታቸው ነው፣ ያቺ ሴት እናታቸው ነች። የአንድ እናት የአንድ አባት ልጆች ናቸው። ኢትዮጵያም በዚህ ጉዳይ ላይ እንድትስተካከል በጣም እፈልግ ነበር። ሀገርን በእንዲህ አይነት ሁኔታ ውስጥ መክተት እችላለሁ። ሁሉም እኔ ያላንተ አላምርም። ኦሮሞ አማራውን፣ አማራው ትግሬውን፣ ትግሬው ሲዳማውን፣ ሲዳማው ከምባታውን፣ ሀዲያው ወላይታውን፣ አፋሩ ሲዳማውን፣ ሲዳማው አፋሩ ሁሉ እኛ እኮ ያላንተ አላምርም የምሉባት አስገራሚ ኢትዮጵያን ነበር ድሪም የማደርገው። ማንም እዚያ በቋንቋው ስናገር የሆነ ቦታ ሄደው አማርኛ ስናገር ዘረኛ ነው ምናምን እንዳይባል፣ አማርኛ እኮ ተናገር ደስ ይላል። የሆነ ቦታ ሄደው ኦሮምኛ ስናገር ደስ ሁሉም እንድደስ፣ ትግርኛ ሲዳምኛ፣ አፋርኛ አንተ በጣም ደስ የሚል ቋንቋ ነው እየተናገረ አፋርኛ ነው አይደል ደስ ሲል ወደምል የአእምሮ እድገት ትራንስፎርምድ የሆኑ ኢትዮጵያውያን ሀገር ኢትዮጵያን ነበር ድሪም የማደርገው።